ሃንሰል እና ግሬቴል ከረጅም ዓመታት በፊት አንድ እንጨት ቆራጭ ከሚስቱና ሃንሰል እና ግሬቴል ከተባሉ ልጆቹ ጋር ይኖር ነበር። እንጨት ቆራጩ በጠዋት በመነሳት ወደ ጫካ በመሄድ እንጨት መቁረጥ ይጀምራል። ሊመሻሽ ሲልም የቆረጠውን እንጨት ወደ ገበያ ወስዶ በመሸጥ ልጆቹና ሚስቱን ያስተዳድራል። ቀናትም እየጨመሩ በሄዱ ቁጥር እንጨት ቆራጩ ሚስቱና ልጆቹን ማስተዳደር እየከበደው መጣ። ከዕለታት በአንዱ ቀን እንጨት ቆራጩ ቀኑን ሙሉ ሲለፋ ውሎ ለቤተሰቦቹ ምግብ ገዝቶ መግባት ተሳነው። በዚህም ምክንያት አንድ ቁራሽ ዳቦ ብቻ ይዞ ወደ ቤት ገባ። የገዛውንም ቁራሽ ዳቦ ለሁለቱ ልጆቹ አካፈላቸው። ይህንንም ስትመለከት የነበረችው የእንጨት ቆራጩ ሚስት በጣም ተናደደች። የእንጀራ እናታቸውም ስለነበረች ምግብ ልታካፍላቸው አልፈለገችም። የእንጨት ቆራጩ ሚስትም አንድ ነገር ማድረግ አለብኝ፣ ነገ እነዚህን መጥፎ ልጆች ወደ ጫካ ወስዳቸዋለሁ፣ በዚያም እተዋቸዋለሁ፣ ከዚያ እኔ በፍጹም አልራብም አለች። ነገር ግን ሃንሰል የእንጀራ እናቱን ንግግር ሰማ። እንጀራ እናቱ እስክትተኛ ከጠበቃት በኋላ ቀስ ብሎ ከቤት ወጣ። የሚያበሩ ድንጋዮችንም ኪሱ ሙሉ እስኪሆን ድረስ ሰበሰበ። ቀጥሎ ምንም እንዳልተፈጠረ ወደ አልጋው ገብቶ ተኛ። በማግስቱም ፀሐይ ከመውጣቷ በፊት የእንጨት ቆራጩ ሚስት ልጆቹን ቀሰቀሰቻቸው። ተነሱ ተነሱ፣ አባታችሁ በጣም ደክሞታል፣ ዛሬ እኛ ነን ጫካ ሄደን እንጨት ቆርጠን የምንሸጠው አለቻቸው። የእንጨት ቆራጩ ሚስት አባታቸው ከመንቃቱ በፊት ልጆቹን ይዘው ወደ ጫካ ሄደች። ሃንሰልና ግሬተር ከኋላ ይከተሏት ጀመር። የዚህን ጊዜ ሃንሰል በኪሱ የያዛቸውን የሚያበሩ ድንጋዮች ቀስ እያለ መሬት ላይ መጣል ጀመረ። ጥቅጥቅ ያለ ጫካ ውስጥም እንደደረሱ የእንጨት ቆራጩ ሚስት አሁን እዚህ ጋር ትጠብቁኛላችሁ፣ እኔ እንጨቶችን ሰብስቤ ወደ እናንተ አመጣለሁ አለቻቸው። ቀኑን በሙሉ ሃንሰልና ግሬተር የእንጀራ እናታቸውን ጠበቋት። የእንጀራ እናታቸው ግን አልተመለሰችም። ቀኑን መሽቶ ጨረቃ መውጣት ስትጀምር ግሬተር ማልቀስ ጀመረች። እንጀራ እናታችን ትታን ሄዳለች፣ አሁን ወደ ቤት መመለስ አንችልም አለች። ሃንሰልም ፈገግ አለ። እጇንም በመያዝ የጣላቸው ድንጋዮችን አሳያት። ድንጋዮቹም እየበሩ የቤታቸውን አቅጣጫ ያሳያሉ። ሃንሰልና ግሬተር ሌሊቱን ሙሉ በመጓዝ ቤታቸው ደረሱ። የቤታቸው በርጋም እንጨት ቆራጩ አባታቸው በሐዘን ተቀምጦ ነበር። ልጆቹንም ባየ ጊዜ በጣም ተገረመ። ሚስቱም ልጆቹን ተኩላ እንደበላበት ስለነገረችው በጣም አዝኖ ነበር። እየሮጠም አቀፋቸው። ወደ ቤትም አስገብቶ የቤቱ ምግብ በሙሉ ሰጣቸው። በማግስቱም የእንጨት ቆራጩ ሚስት ልጆቹን በጠዋት ቀሰቀሰቻቸው። ልጆች፣ አባታችሁ ስለ እናንተ በጣም ተጨንቋል፣ ኑ ጫካ ሄደን እንጨት ቆርጠን እንምጣ አለቻቸው። ሃንሰልና ግሬተር ወጥመድ እንደሆነ እያወቁ አማራጭ ስለሌላቸው ግን ተከተሏት። ሃንሰልም ከቤት ከመውጣቱ በፊት ቁራሽ ዳቦ ያዘ። የእንጀራ እናቱም ጥቅጥቅ ወዳለ ጫካ መራቻቸው። ሃንሰልም ቀስ እያለ የያዘውን ቁራሽ ዳቦ መንገድ ላይ በመጣል ተከተላት። ጥቅጥቅ ያለ ጫካ ውስጥም እንደደረሱ የእንጨት ቆራጩ ሚስት በድጋሜ አሁን እዚህ ጋር ትጠብቁኛላችሁ፣ እኔ እንጨቶችን ሰብስቤ ወደ እናንተ አመጣለሁ አለቻቸው። ቀኑን በሙሉ ሃንሰልና ግሬተር የእንጀራ እናታቸውን ጠበቋት። የእንጀራ እናታቸው ግን አልተመለሰችም። ቀኑን መሽቶ ጨረቃ መውጣት ስትጀምር ግሬተር በድጋሚ ማልቀስ ጀመረች። እንጀራ እናታችን ትታን ሄዳለች፣ አሁን ወደ ቤት መመለስ አንችልም አለች። ሃንሰልም መልሶ አትጨነቂ እቴ፣ የቤታችንን አቅጣጫ እንዲያሳየን ዳቦ እየጣልኩ ነበር በማለት ወደ ምልክቱ ወሰዳት። ነገር ግን የጣለው የዳቦ ፍርፋሪ በጫካ ውስጥ ባሉ እንስሳት እንዲሁም ወፎች ተበልቶ ስለነበር ምልክታቸው ጠፋባቸው። የዚህን ጊዜ ግሬተር ከበፊቱ የበለጠ ማልቀስ ጀመረች። ግሬተርም ወንድሟን ምንድነው የምናደርገው አለችው። እሱም በቃ ራሳችን የቤታችንን መንገድ እንፈልግ አላት። ሃንሰልም የእህቱን እጅ በመያዝ በጫካው ውስጥ መጓዝ ጀመሩ። ከረጅም ጉዞ በኋላ ሃንሰልና ግሬተር በቸኮሌት እንዲሁም በተለያዩ አይነት ከረሜሎች የተሰራ ቆንጆ ቤት ተመለከቱ። ሃንሰልና ግሬተር ወደ ቤቱ በመጠጋት በቸኮሌትና በከረሜሎች የተሰሩትን የቤቱን ግድግዳና መስኮት መብላት ጀመሩ። ልጆቹም በችኮላ እየበሉ ሳለ ከቤት ውስጥ ድምፅ ተሰማ። ማነው ቤቴን እየበላብኝ ያለው? ከቤት ውስጥም በጣም አሮጊት የሆነች ሴትዮ ወጣች። በልጆቹም ላይ ማፍጠጥ ጀመረች።
ግሬቴልም ሴትዮዋን ባየቻት ጊዜ በድንጋጤ እየበላች የነበረውን ቸኮሌት ጣለችው። መልሳም በጣም ይቅርታ፣ እኛ ጠፍተን ነው፣ በዛ ላይም በጣም ርቦናል፣ በጣም ይቅርታ አለች። አሮጊቷም ኦ ምስኪን ልጆች፣ ለምንድነው በሩን ያላንኳኳችሁት? ቤቴ ውስጥ በጣም ብዙ ጣፋጭ ምግቦች አሉ። ኑ በሕይወታችሁ በልታችሁ የማታውቁትን ጣፋጭ ምግብ እሰጣችኋለሁ አለቻቸው። ሃንሰልና ግሬተር አሮጊቷን ማመን አልፈለጉም። ነገር ግን በጣም ስለራባቸው ወደ አሮጊቷ ቤት ገቡ። አሮጊቷም ቃሏን በመጠበቅ በጣም የሚጣፍጥና በሕይወታቸው በልቶ የማያውቁትን ምግብ አቀረበችላቸው። ምግብኑን በልተው እንደጨረሱ ልጆቼ በጣም ደክሟቸዋል፣ አሁን ኑ ተኙ፣ ነገ ጧት ቤታችሁን በመፈለግ እረዳችኋለሁ አለቻቸው። ልጆቹም አሮጊቷን በመከተል ወደ መኝታ ክፍል ሄዱ። በጣምም ስለደከማቸው ወዲያው እንቅልፍ ይዟቸው ሄደ። ነገር ግን አሮጊቷ አስማተኛ መሆኗን አላወቁ። በማግስቱ ጧት ግሬተር ከእንቅልፏ ስትነቃ አሮጊቷ ፊት ለፊቷ ቆማ ተመለከተቻት። አሮጊቷን ተነሺ አንቺ የማትረቢ ልጅ በማለት ጮኸችባት። ግሬቴልም በፍጥነት ከአልጓ ወረደች። ቀጥላም ሃንሰል የት ነው ስትል አሮጊቷን ጠየቀቻት። አሮጊቷም እየሳቀች እጇን ወደ ሃንሰል ወደ ታሰረበት ክፍል ጠቆመቻት። ሃንሰልም በቤቱ የጥገኛው ጠርዝ ላይ ታስሯል። አሮጊቷም የሕፃን ልጅ ስጋ እንዴት እንዳማረኝ፣ ትንሽ ከወፈርክ በኋላ እበላሃለሁ። አንቺም ደግሞ ነይ ወደ ኩሽና፣ ወንድምሽን ለማወፈር ብዙ ስራ አለብን አለቻት። ከዚች ቀን በኋላ ቀን በቀን ግሬተር ለወንድሟ በጣም ጣፋጭ ምግቦችን መስራት ጀመረች። ሃንሰልም በታሰረበት ክፍል ውስጥ እንዳለ እንደ ንጉሥ ጣፋጭ ምግቦችን መመገብ ቀጠለ። በየዕለቱ ጧት ጧት አስማተኛዋ አሮጊት ወደ ሃንሰል ጋር በመሄድ እጅህን ዘርጋ፣ ለምግቤ ዝግጁ መሆንህን ላረጋግጥ፣ ትንሽ ወፍር ብቻ እበላሃለሁ አለችው። ሃንሰል ግን በጣም ጎበዝ ልጅ ስለነበር በእጁ ፋንታ ቀጭን አጥንት ይሰጣት ነበር። ጊዜያትም መሄድ፣ ቀናትም ወደ ሳምንታት መቀየር ጀመሩ። ነገር ግን አሮጊቷ ሃንሰል ላይ ምንም አይነት ለውጥ አላየችም። ከበቂ ጊዜ በላይ በመጠበቋ ምንም ይሁን ምንም ሃንሰልን ለመብላት ወሰነች። ግሬቴልንም በመጥራት ይህንን ማንደጃ በደንብ አያያዡ፣ እንጨትም ጨምሪበት፣ ዛሬ ወንድምሽን አብስዬ እበለዋለሁ አለቻት። ግሬቴልም በጣም በመፍራት ዝም ብላ አሮጊቷን ተመለከተቻት። እሳቱ በደንብ ከተቀጣጠለ በኋላ አሮጊቷ ግሬቴልን እስቲ ወደ ማንደጃው ተጠግተሽ ምግቡ ለማምሰል በደንብ እንደሞቀ አረጋግጪ አለቻት። ግሬቴልም አንድ እርምጃ ወደፊት ከሄደች በኋላ ቆመች። እባክሽ እንዴት አድርጌ ማረጋገጥ እንዳለብኝ አላውቅም፣ እባክሽ አሳይኝ አለቻት። አሮጊቷ ብትናደድም ለግሬተር ለማሳየት ወደ ማንደጃው ሄደች። ማትረቢ ልጅ በደንብ ተመልከቺ፣ እንዴት አድርገሽ እንደምታረጋግጪ አሳይሻለሁ ብላ ተቆጣቻት። አስማተኛዋም አሮጊት እሳቱን ለማረጋገጥ ወደ ማንደጃው በደንብ ተጠጋች። የዚህን ጊዜ ግሬተር ባለ በሌላ አቅሟ አሮጊቷን ወደ እሳት ውስጥ ገፈተረች። አሮጊቷም እየጮኸች ወደ እሳት ውስጥ ወደቀች። ግሬተርም የዚህን ጊዜ ቶሎ ብላ የማንደጃውን በር በውጭ በኩል ቆለፈችበት። አሮጊቷን በእሳት ስትቃጠል በታላቅ ድምፅ ጮኸች። ግሬቴልም ጊዜ ሳታጠፋ ቶሎ ብላ ወደ ወንድሟ ዘንድ ሄደች። ከታሰረበትም አስፈታችው። በስተመጨረሻም ሁለቱም ከአሮጊቷ አስማተኛ ነፃ ወጡ። ሁለቱም ቤቱን መፈተሽ ጀመሩ። ሃንሰልና ግሬተር በእያንዳንዱ ክፍል ውስጥ እጅግ ብዙ ወርቆችና ጌጣጌጦች እንዲሁም የከበሩ ድንጋዮችን አገኙ። የሚችሉትንም ያህል ከሰበሰቡ በኋላ ከአሮጊቷ ቤት ወጡ። ቤታቸውንም ለመፈለግ በጫካ ውስጥ መጓዝ ጀመሩ። ከትንሽ ጊዜያት በኋላ ቤታቸውን አገኙት። የቤታቸው በር ጋር እንጨት ቆራጩ አባታቸው በሐዘን ተቀምጦ ነበር። ልጆቹንም ባየ ጊዜ እየሮጠ ሄዶ አቀፋቸው። አባታቸውም ልጆቼ ሆይ የሞታችሁብኝ መስሎኝ በጣም ፈርቼ ነበር። የእንጀራ እናታችሁ ክፉ እንዳደረገችባችሁ እንዳወቅ ወዲያው ከቤት አባረርኳት አላቸው። አባታቸውም ልጆቹ ያዩትን መከራ በአግራሞት ሰማ። እንዲሁም ያመጡትን ጌጣጌጥና ሀብት ለአባታቸው አሳዩት። አባታቸውም ባየው ነገር እጅግ ተገረመ። በደስታም አቀፋቸው። ከዚያን ቀን በኋላ ሃንሰልና ግሬተር ከአባታቸው ጋር በደስታ መኖር ጀመሩ።